አውቅ ነበረ ዳኒ በስካር ጊዜ ወዳልከኝ እንደመጣ ጠንቅቄ ያውቅ ነበረ። ግን ደግሞ ላንቺ በጭራሽ አላሳወቅሽም። ምክንያቱም ደግሞ አንቺ እሳት ነሽ። እህቴ ታቃጥያን ነበር የምትፈልጊው ማለት ነው። ይሄው ልጅ መቆጣጠሪያ እዚህ ምን ያደርጋል? እሺ ተረጋጊ፣ እነግርሻለሁ። የኔ ጉዴ! ህይወት ምን ሆንሽ? ህይወት ምን ሆንሽ? ምንድነው? አንቺ ሰይጣን ምንድነው ያደረግሻት? ንገረኝ። እኔ ምንም አላደረኩም። በቃ ትንሽ ማዞር ብቻ ነው። እናስተኛት። አንቺ ታመሻል። ታውቂያለሽ። ታከሚ። ህክምና? እኔ እኮ እንደ እህቴ ነው ማይሽ፣ ከጓደኛም በላይ እህቴ ነሽ። ቆይ እኔ ላይ እንደዚህ አይነት ነገር እንዴት ታደርጊያለሽ? እንዴት? በእህትሽ ልቀቂኝ። ስለዚህ ሔዋን ስለ ሳሮን ፍቅር ታውቅ ነበር ማለት ነው? አይ በጭራሽ እንዲደራ አላውቅም ነበር። ሳሮን ዳኒ እንዳትወስድባት ስትል በፍርሃቷ ውስጥ ሆና ይሄን ክፉ ነገር አደረገች። ቆይሻል መች መጣክ? ልመጣ ባልመጣ ምን ዋጋ አለው? አንተን ለማግኘት ምን ማድረግ አለብኝ? ማድረግ ያለብሽ አንድ ነገር ብቻ ነው። ራስሽን ከዚህ መርዝ ነፃ አውጪ። ፍቅር ሌላውን ማጥፋት አይደለም። ሳሮን ሁሉም ነገር ይፈርሳል። ህይወት ካልተናገረች ማንም አይናገርም። ሳሚ ቢሆን አፉን ይዘጋል። አንዲት ሴት ብቻ ህይወት አፏን ከያዘች ሁሉም ነገር ይረጋጋል። ይቅርታ ህይወት፣ ግን ሌላ መንገድ የለም። አሁን ሁሉም ነገር ቦታውን ይይዛል። እሺ እባክህ የዋህና ንጹህ እህቴ ዳንኤል። ምን እያልሽ ነው? ትንሿ ሁለተኛ ትንሿ እንዳትለኝሽ። ቆይ ምን አጠፋው ደግሞ? ምን ተፈጠረ? በጠዋት ቆይ ለማንም ሳትናገር ወጣ። በዛ ላይ ደግሞ አሁን ምንም እንዳልተፈጠረ ሳትጠጣ መጣ። ታዲያ ይሄ ምኑ ይገርማል? ድሮም እኮ እንደዚህ ነበርኩ አይደል? አዎ ከቅርብ ጊዜ ወዲህ ጭራሽ እንደዚህ አልነበርክም። ምናልባት ግን ከሳሮን ጋር ውለህና አምሽተህ ስትመጣ ጸባይ ሲቀያየር ገርሞኝ ይሆናል። ይሄ እኮ ምንም ሊገርምሽ የማይገባ ነገር እኮ ነው። ደግሞ እኮ አብረን ብለን አይደለም፣ ድንገት ከዋልኩበት ስመለስ መንገድ ላይ ያገኘኋት እና እንደማላቃት ማለት ነበረብኝ። አይ አይደለም፣ ግን ታውቃለህ እህቴ በጣም አሳዘነችኝ። አሳዘነችኝ? ንገሪኝ፣ ምን ሆነ ያሳዘነሽ? ንገሪኛ። ምን ሆነ የሚያሳዝንሽ? ንገሪኛ። ቆይ አንድ ሰው ከድሮ የክላስ ጓደኛው ጋር ሻይ ቡና ቢል ምንድነው ኃጢያቱ? እሺ ይሁንልህ። እኔ ግን አይኗን ስታያት አይቻለሁ። እሷም ቢሆን ደግሞ ምንም ነገር ሳትደብቅ ነግራኛለች። ዳንኤል ሳሮንን አፍቅረሃታል? አየህ ምንም መልስ የለህም። ለመጨረሻ ጊዜ ብቻ አልጠይቅህ፣ ከሳሮን ፍቅር ይዘዋል? ከሳሮን ፍቅር ይዘዋል ወይ? አመሰግናለሁ ሳርዬ፣ የምር አንቺ በጣም ምርጥ ጓደኛዬ ነሽ። ዳኒ አትጠጣም? አይ አላስፈለገኝም። ልጅ ደምክ ቅድም ጉንፋን ይዞኛል ልጠጣ ስትል ነበር ነው፣ ግን ቢበቃኝ ይሻላል። ወይኔ ጉዴ! ህይወት ምን ሆንሽ? ህይወት ምን ሆንሽ? ምንድነው? አንቺ ሰይጣን ምንድነው ያደረግሻት? ንገረኝ። እኔ ምንም አላደረኩም። በቃ ትንሽ ማዞር ብቻ ነው። እናስተኛት። ተረጋጋ ዳኒ።
ሁሉም ነገር እኮ ላንተ ስል ነው ያደረኩት። ላንተ ስል? አዎ ላንተ ስል ነው። ቆይ አንተ እስከ መቼ ነው እንደዚህ እየተሰቃየክ የምትኖረው? ቆይ አልገባኝም። ስለምን ስቃይ ነው የምትወሪው? የኔ ስቃይ ምንድነው? ካማን ዳኒ ነቃ በል እንጂ። ህይወት እኮ በሆዷ ይዛ የነበረው ያንተ ልጅ ነው። ልጅ? ስለምን ልጅ ነው የምትወሪው? ይኸውልህ አንተ ምንም አታውቅም ስልህ የነበረው ለዚህ ነው። አንተ ሰው ታምናለህ። የዛለት ማታ ሰክረህ መተህ ከሔዋን ጋር አብራችሁ ያደራችሁ ቀን በማግስቱ የሰጣሃትን መድኃኒት አላወጣችሁም። እንዴት እንደዚህ ልትቻልሽ? ጎብዝሻል እባክሽ። ምን ላድርግ ብለሽ ነው? በጣም ቢዚ ሆኜ እኮ ልብሴና ጣጥቤ የማጥፍበት ጊዜ ራሱ እኮ አጣሁ። ለየትኛው ስራ ነው እባክሽ ቢዚ ሆንሽ? ምን እባክሽ ሰሞኑን ክላስ በጣም ቢዚ ነኝና የጀመርኩትን ስልጠና ደግሞ ታውቂያለሽ፣ እሱ በጣም ቢዚ ያደረገኝ ለዛ ነው። አይ በጣም ጎብዝሻል። አይ እናማ እንዴ ይሄ ምን ይሰራል? ማለትማ ይሄው ልጅ መቆጣጠሪያ እዚህ ምን ያደርጋል? እሺ ተረጋጊ፣ እነግርሻለሁ። ምን መሰለሽ እና ዳኒን በር ልታስሩ ነበር ማለት ነው? አይ ቆንጆ ሀሳብ ነው። እና እኔም ደግፍሻለሁ። አመሰግናለሁ የኔ ውድ ጓደኛ። ምንም አይደል ግዴታዬ። እንዴት እንደዚህ ልትቻልሽ? እውነት ከሆነ ለምን አልነገርሽኝም? ለምን? ምክንያቱም እሷ እንዳታውቀው ስለፈለኩኝ ነው። እየሆነች የነበረችውን ማውቀው እኔ ነኝ ዳኒ፣ እኔ ሳሮን። መቼም እኔ ላይ ድራማሽን እየሰራሽ አይደለማ። አንቺ ታመሻል፣ ታውቂያለሽ። ታከሚ። ህክምና? አዎ ህክምና። እኔ ህክምና አይደለም የሚያስፈልገኝ ዳኒ፣ ያንተ ፍቅር ነው። ይሄንን ፍቅር እስካገኘው ድረስ ደግሞ ምንም ማድረግ አላውቅም። ምንድነው ተሰጣለ? ህይወት አምላኬ ሆይ ልቀሽ። ራሴን በጣም እያዞረልኝ ነው። ቆይ ምንድነው ወሰድኩት? ሳሮን ሻይ መጣችልሽ? ከዛ ትንሽ ደካማ ልብ ነው ያላት። ይሄው ምን ይሰማሻል? ሻይ ውስጥ ምንድነው ያደረግሽበት? እኔ ምንም አላደረኩም። አጣሽኝ። አይኖችሽ ይናገራሉ። ለምን እንደዚህ ያደረግሽ? አድርጌዋለሁ። ከመጀመሪያ ጀምሮ ዳኒን ያፈቀርኩት እኔ ነበርኩ። ግን ሔዋን መጣችና ሁሉንም ነገር ወሰደችው። እኔ እኮ እንደ እህቴ ነው ማይሽ፣ ከጓደኛም በላይ እህቴ ነሽ። እኔ ላይ እንደዚህ ነገር እንዴት ታደርጊያለሽ? እንዴት እህትሽ? እኔ እህትሽ አይደለሁም። በጥላሽ ዙሪያ የምዞር ብርሃን ነሽ እንጂ። አንቺ የሁሉም ቆንጆ የሁሉም ልብ ነበርሽ። እኔስ አሁን ግን ለአንቺም ሆነ ለዛሽ ለማትረባ እህትሽ በቀልን አግኝቻለሁ። እሺ ልቀቂ። በቃ እኔ ገብቼ እረፍት ላድርግ ይሻላል። አዎ ስለዚህ ሔዋን ስለ ሳሮን ፍቅር ታውቅ ነበር ማለት ነው? አይ በጭራሽ እንዲድራ አላውቅም ነበር። አዎ ታውቅ ነበር። እናም እሷ ራሷ ነበረች እንዳልቀሉ ከለከለች። ከዛም ለራሷ ወሰደች። ቆይ እህቴ ለምን ብላ ነው እንደዚህ የምታደርገው?
ደሞስ ምን ምክንያት ይኖራታል? ምክንያቱም ሔዋን ፈራች። ሳሩን ዳኒ እንዳትወስድባት ስትል በፍርሃቷ ውስጥ ሆና ይህን ክፉ ነገር አደረገች። ቆሻም መች መጣክ? ልመጣ ባልመጣ ምን ዋጋ አለው? ነገሮች እንደሆኑ ወደ ኋላ ተመልሰው የበፊቱን ድራማ እየሰራ ነው። ቆይ ዳኒ፣ አንድ ጥያቄ ልጠይቅህ። ቆይ ያኔ ሔዋንን የራስህ ካደረካት በኋላ አሁን እንዴት እንደዚህ አይነት ነገር ታደርጋለህ? ሳሚ፣ ሁሉም ነገር እየነገርኩ ነበር እኮ ግን አንተ ልትረዳኝ አልቻልክም። እረዳሃለሁ፣ ግን አንተ ድብቅ ሆነሃል። እኔ እየሆነ ባለው ነገር ምን ደስተኛ አይደለሁም ዳኒ። የሚመች ከሆነ ሁልጊዜ የምንገናኝበት ቦታ እንዳገኝ እፈልጋለሁ። እዛው እጠብቅሃለሁ። ሳራ፣ በቃ ይበቃል። ወይ ነገሮቻችን በውጭ ሆኑ። በዙሪያችን ያሉ ሰዎች ሁሉ እየነቁ ነው። ሁሉም ነገር እዚህ ቢበቃ ባይ ነኝ። አስቢበት። ልትሄድ ነው? ልክ እንደ በፊቱ አሁንም ትታኝ ልትሄድ ነው? ምን ጠብቄ ነበር ሳሮን? ሔዋን ልትመጣልኝ ነው። ከዚህ በኋላ ሔዋን ናት ሚስቴ። አይንህን ግለጥ ዳኒ። ትወደኝ የነበረው እኮ እኔን ነው። ከልጅነቴ ጀምሮ ስውር ሆኜ ራዕይህን፣ ህይወትህን፣ ሁሉንም ነገር ስከተል ነበር። አንተ እኮ ደካማ ጎኔ ነህ። አንተ ግን ውጭ ነው የምታየው። አዎ ያለው አይገባሽም እንዴ? ሔዋን ሚስቴ ናት፣ አንቺ ደግሞ ጓደኛዬ ነሽ። የሁሉ ነገር ከተፈጠረ በኋላ ጓደኛዬ? እየቀለድኩ ነው በለኝ ዳኒ፣ ቀልዴን ነው በለኝ። ቆይ ሰው አብሮ መቆየትን እያሰበ እንዴት ሰውን ይጎዳል? ቆይ እኔ መቼ ጎዳው? ትንሽ እንድትቀጣ ስለፈለኩ ብቻ ነበረ። ይህን ሁሉ ነገር ለአንተ ስል ነበር ያደረኩት። ሳሮን፣ ይህ ከበቂ በላይ ነው እና እስክትታከሚ ደግሞ ከአንቺ ጋር መገናኘት አልችልም። ከቻልሽ ደግሞ እኔ እስክመለስ ድረስ እዚህ ቤት ባላገኘሽ ደስ ይለኛል። አትሂድ ዳኒ፣ እኔ ያላንተ መኖር አልችልም። ሔዋን በመጣች ቁጥር እሷን ሳያት ልቤ ይቆራረጣል። አንተን ለማግኘት ምን ማድረግ አለብኝ? ማድረግ ያለብሽ አንድ ነገር ብቻ ነው። ራስሽን ከዚህ መርዝ ነፃ አውጪ። ፍቅር ሌላውን ማጥፋት አይደለም። ቡና ታዘ? ቡና አይቅርብኝ፣ ቅርፈት ነበር የጠጣሁት። እሺ ዳኒ፣ ይኸውልህ ዳኒ፣ አንድ ግቢ ከልጅነታችን ጀምሮ አብረን አድገናል። ሳንለያይ ነው አብረን ያደግነው። ግን አንተ እንደዚህ ሰው ሳይ በጣም ነው ያሳዘነኝ። እኔም እንደዚህ አይነት ሰው ሆናለሁ ብዬ አስቤ አላውቅም። ታውቃለህ፣ ነገሮች እንደዚህ እንደሚጠፉ አላሰብኩም። በቃ ብቸኝነት ሲሰማኝ ነበር ያደረግኩት። ዳኒ፣ ሔዋን ስትሄድ ብቸኝነት እንዳይሰማ እኔ ያለሁልህ። ሀሳብህን ልረዳህ እችላለሁ ብዬ ነበር። አንተ ግን እኔን ትተህ ፊትህን ወደ ህይወት አዞርክ። ሳሚ፣ እሷ እኮ የሔዋን እህት ነች። ብቻዬን ስሆን ለመድኳት። በቃ ራሴን መቆጣጠር አልቻልኩም። ዳኒ፣ እንዴት ነው የምታስበው? ህይወት ማለት እኮ አውቃለሁ፣ የባለቤትህ እህት ምናምን ልትለኝ ነው አይደል? እንግዲያውስ ምን ላደርግ እችላለሁ? የገዛ ወንድሜ እንኳን ሀሳቤን ሊረዳኝ፣ ሀሳቤን ላዳምጠኝ ዝግጁ አልሆንም። ሳሚ፣ ይቅርታ እንደዚህ አይነት ስሜት እንዲሰማ ስላደረግኩ። ችግር የለውም። አንተ ብቻ ተረጋግተህ አስብበት። በውሸት የተሰራ ሰላም መፍረሱ አይቀር። አመሰግናለሁ። እንዴ ምን ልትሆኚ ነው በዚህ ቢላ? አንቺ ግን እንዴት ብትደፍሪ ነው እህቴ ባል ላይ አይንሽን ጥለሽ ደግሞ እኔ ልትገይኝ የነበረው? አንቺ እኮ ከሔዋን የከፋሽ ነሽ። እሷ ምንም ነገር አታውቅም። አንቺ ግን ሁሉንም ነገር ታውቂዋለሽ። አውቅ ነበረ። ዳኒ በስካር ጊዜ ወደ አልጋዬ እንደመጣ ጠንቅቄ ያውቅ ነበረ። ግን ደግሞ ለአንቺ በጭራሽ አላሳወቅሽም። ምክንያቱም ደግሞ አንቺ
እሳት ነሽ። እህቴ ልታቃጥያት ነበር የምትፈልጊው። እኔ እሳት ኮንኩ? አንቺ ምንድን ነሽ? ከእህትሽ ባል ጋር ከተኛሽ በኋላ ልጁን የገደልሽ ገዳይ ነሽ። አንቺ ከእኔ ከፋሽ ገዳይ ነሽ። ዝም በይ ሳሮን፣ ዝም በይ። አፍሽን አትክፈት፣ ዝም በይ። አትደፍሪ። አንቺም እንደኔ ደካማ ነሽ። ሁላችንም ደካሞች ነን። ሳሮን ሳሚ ሄዋን ነኝ። አዲስ አበባ ገብቻለሁ። ሄሎ ሂዊ፣ እንኳን ደህና መጣሽ። እንኳን ለሀገርሽ አበቃሽ። ቤት ከመግባቴ በፊት መጀመሪያ አንተን ነው ማግኘት የምፈልገው። እንዴት ግን ከሁሉም ቀድመሽ እኔ ጋር ደወልሽ? ምክንያቱም ማንም እውነቱን አይነግረኝም ካንተ ውጭ። ዳኒ ስልኬን አያነሳም፣ ህይወትም አትመልስልኝም። ሳሮን ደግሞ ታውቃለህ፣ መጠየቅ አልፈልግም። ሳሮን ደግሞ አንቺ ቤት እንዳለች በምን አወቅሽ? ወቷ ነገረችኝ። ለማንኛውም የት ላገኝ? እውነቱን እንደምንነግረኝ ተስፋ አደርጋለሁ። ሄዋን፣ ነገሮች ተቀይረዋል። ምንድን ነው የተቀየረው? ሳሚ ንገረኝ። እሱን ስመጣ በነግርሽ አይሻልም? የት ነው ያለሽው? እሺ። አንዳንድ ጊዜ መዳን የማንፈልገው ህመሙ ካጣነው ነገር ጋር የሚያገናኝን ብቸኛው ነገር ስለሚሆን ነው። ማጣት የማንፈልገውንና ብዙ ዋጋ የከፈልለትን ነገር እናጣና ለወሬ የማይመች ህመም እንታመማለን። በሚገርም ሁኔታ ደግሞ ከህመሙ መዳን አንፈልግም። ህይወትን ለመቀጠል ደግሞ ህመሙን መሻር የግድ ነው።